አንድ ጊዜ ነው የምትኖረው። 3 ጊዜ የሚኖር ሰው የለም እዚህ ሀገር። የዓለም ስልጣን ሁሉ ቢሰጥ 3 ጊዜ አትኖርም። አንድ ጊዜ ብቻ ትኖራለህ። በእውነት ላይ ቁርጠኛ ሁን። የወንጌል ሰባኪ ከሆንክ ቁርጠኛ ሁን። ልፍስፍስ አንሁን። አልሰማም በል። የሰውን ድምፅ አልሰማም። የሰይጣንን ድምፅ አልሰማም። የተቀናቃኞችን ድምፅ አልሰማም። የሟርተኞችን ድምፅ አልሰማም። የጨለማን ድምፅ አልሰማም። የሉሲፈርን ድምፅ አልሰማም። የጠማማ ሰዎችን ድምፅ አልሰማም። ሲባል የእግዚአብሔርን ድምፅ ሰምቻለሁ። የእግዚአብሔርን ድምፅ የሰሙ ሰዎች ያሸንፋሉ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ይሄ ድምፅ ውስጤን ተቆጣጥሮታል።